5 ሴንቲሜትር የምትሆን ስፔስ ያላት ከመነኗ በላይ ሆኖ ተሰርቶለታል። እና ዳር ላይ ደግሞ እንደምታዩት እንግዲህ ፒንክ በአረንጓዴ ብሎክ ተደርጋ በዚግዛግ ዲዛይን እጅግ በጣም ቆንጆ ሆና ተጥላለች። የትልቅ ነዶ ነጠላ የሚመስል ትልቅ እና ወርዱ ሰፊ የሆነ ነጠላ አብሮ ተደርጎለታል። ሰማያዊ ከወርቃማ ውስውስ ጋር ተደርጋ ትንንሽ ቀይ ጣል ተደርጎባት የተሰራች ዲዛይን ነች። ሰላም የተወደዳችሁ የሐሰን ዲዛይን የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ ሳምንታችንን ጠብቀን እንደተለመደው ቆንጆ ትልልቅ ሰፋፊ ደረጃ ቀሚሶችን ይዘን ወደ እናንተ ቀርበናል። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ በአክብሮት እየገለጽን ፔጃችንን ሰብስክራይብ ማድረግ አትርሱ እንላለን። እናመሰግናለን። እንግዲህ እንዳልኳችሁ ሰፋፊ ቆንጆ ደረጃዎችን ነው ይዤላችሁ የመጣሁት። አብረን የምናያቸው ይሆናል። በመጀመሪያ ይዤላችሁ የመጣሁት እንግዲህ እንደምታዩት እጅግ በጣም ሰፊ የሆነ መሀል ላይ እስከ 25-30 ሴንቲሜትር ርዝመት ያለው ዳርና ዳር ላይ ደግሞ እንደምታዩት ቀጭን ደረጃ በዚግዛግ ዳይመንድ ታጅበው ሁለት ዚግዛግ ውስጥ ታጅበው መሀል ላይ በመንገድ የተደረገለት እንደምታዩት ጽድት ብሎ የተሰራ ሁለት አይን መነን መሀል ላይ ያለው ዲዛይን እጅግ በጣም የሚያምሩ ዳይመንድ ከመሀል ላይ በአራት ማዕዘን ውስጥ ላይ እንደምታዩቸው እንግዲህ በቪቪ ታጅቦ የተሰሩ ቆንጆ ዲዛይኖች ተጥሎለታል። ታች ደግሞ መደቡ እንደምታዩት እንግዲህ አረንጓዴ ከወርቃማ ጋር ተደርጎ የተሰራ ነው። ይህ ልብስ እጅግ በጣም የሚያምር ልዩ ውበት እንዲኖረው ያደረገው አንዱ ነገር ቢኖር መሀል ላይ ሰፋ ብሎ መደቡ ዳር ላይ ደግሞ የዳይመንዶቹ ዚግዛጎቹ የቅርጹ ሰፋ ማለት እጅግ በጣም ቆንጆ ውበት እንዲሰጠው አድርጎታል። ይህ ልብስ እንግዲህ ነጠላው ሰፋ ያለ ቆንጆ ነጠላ አብሮት ተደርጎለታል። እንደምታዩት እንግዲህ ሙሉ ልብሱ ላይ ያለው ዲዛይን ነጠላው ላይ ተጥሏል። ይህ ልብስ እንግዲህ በወደዳችሁት ዲዛይን ቆንጆ አድርገን ሰርተ ነው 20 ሺህ ብር ነው። በመቀጠል እንግዲህ አሁንም እንደምታዩት ዳርና ዳሩ ቀጭን የሆነች መሀል ላይ ግን ሰፋ ያለ ዲዛይን ያለው ቆንጆ የሆነ ዲዛይን ነው ይዤላችሁ የመጣሁት። ፈዛዛ ፒንክ ከወርቃማ ከሰማያዊና ጎመኒ ከለር ጋር ተደርጎ ቀይም ከለር አለው መሀል ላይ እና እጅግ በጣም የሚያምር በጣም ጽድት ያለ ልቅም ብሎ የተሰራ ከሁለት አይን መነን ጋር እጅግ በጣም የምታምር ፒንክ ቀሚስ ነች። እንደምታዩት እንግዲህ በወርቃማ ታጅባ ዳይመንዱ ላይ ወርቃማ ከጎመኒ ጋር በፒንክ ከለር ታጅቦ ጉብጉቦቹ እጅግ በጣም አምረው ተቀምጠዋል። እዚህ ጋር የተቀመጡበት የዲዛይኖቹ አቀማመጥ ልብሱን እጅግ በጣም እንዲያምርና ልዩ ውበት እንዲኖረው አድርጎታል። ይህ ልብስ እንግዲህ እንደምታዩት ሰፊ የሆነ ቆንጆ ነጠላ አብሮ ተዘጋጅቶለታል። እንደምታዩት እንግዲህ በጣም ሰፊ የሆነ ነጠላ የትልቅ ቀሚስ ነው የሚመስለው ነጠላው። እዛ ደግሞ ቁመቱ ታጥፎ መለበስ የሚችል እጅግ በጣም የሚያምር ሰፊ ነጠላ ነው አብሮት ያለው። ይህ ልብስ በወደዳችሁት ዲዛይን ቆንጆ ሆኖ ተሰርቶ ዋጋው 18 ሺህ። አሁንም እንግዲህ እንደምታዩት ቀይ ልብስ ከማጋ ተደርጎ ከፌሮዚቲ ጋር ተደርጎ ሰማያዊ ወርቃማ ከፌሮዚቲው ላይ ተቀላቅሎለት ቆንጆ ሆኖ የተጣለ በጣም ሰፊ ደረጃ የሚባልም አይደለም፣ መካከለኛ ቀጭንም የሚባል አይደለም፣ መካከለኛ የሆነ ዲዛይን ነው። እንደምታዩት እንግዲህ ጉብጉቡ ላይ ቆንጆ የሆነ በዳይመንድ ስታይል ከቀይ ወርቃማ እና ከማጉ ጋር ተቀላቅሎ ከላይ ደግሞ እንደምታዩት ፌሮዚቲው ቆንጆ ሆኖ ተጥሎለታል። መሀል ላይ ደግሞ እንደምታዩት የጥለቷ ስፋት እስከ 15 ሴንቲሜትር የምትሰፋ ሲሆን ዳይመንድ ተደርጋ መሀል ላይ እንደ ፍላወር ቅርጽ ውስጥ ላይ በመሀል በዳይመንድ ተደርጋ ተሰርታለች። ቆንጆ የሆነች ሁለት አይን መነን እጅግ በጣም የምታምር ሆና ተሰርታለች። ነጠላዋ እንግዲህ እንደምታያት ቆንጆ ቀጭን ነጠላ አላት። ምክንያቱም ጠበብ ያለችበት ምክንያት ልብሱ መካከለኛ ልብስ ስለሆነ ሞር ከዛ ጋር ማች ለማድረግ ጠበብ አድርገው ዲዛይኗም እንደምታያት ሙሉ ዲዛይኗ ቀጠን ብላ ገብታለች። ይሄ ልብስ በወደዳችሁትና በአማራችሁ አሰራር ቆንጆ አድርገን እኛ ሰርተ ነው ከፈለጋችሁም ደብል መነን አድርገን ሰርተ ነው ዋጋው 15 ሺህ ብር ነው። አሁንም እንግዲህ እንደምታዩት እጅግ በጣም የሚያምር ሰፊ የሆነ ደረጃ ቀሚስ ነው ይዤላችሁ የመጣሁት። ፍላወር ዲዛይን ያለው መሀል ላይ ትልልቅ ዳይመንድ ተደርጎ ውስጥ ላይ ፍላወር ተጥለውለታል። እንደምታዩት እንግዲህ ይሄ ልብስ
መሀል ላይ የተደረገው ፈዛዛ ፒንክ እና ዳር ላይ ያሉት እነዚህ ፍላወሮቹና ጉብጉቦቹ እጅግ በጣም የሚያምሩ 3-4 አይነት ከለር ውስውሶች ናቸው። እንደምታዩት እንግዲህ ዳርና ዳር ላይ ደግሞ ጉብጉቦቹ እዚህ ጋርም እዚህም ተመሳሳይ የሆኑ ቆንጆ የሆኑ የጉብጉብ ዲዛይኖች አብረው ተደርጎለታል። እንደምታዩት የቀሚስ 2 አይን መነን ጽድት ያለ ሰፊ ወርድ ሆኖ የተሰራ ሲሆን ነጠላውም እንግዲህ እንደምታዩት ማጣፊያ ተደርጎ መለበስ የሚችል እጅግ በጣም ሰፊና ረዥም የሆነ የትልቅ ነዶ ነጠላ የሚመስል ትልቅ እና ወርዱ ሰፊ የሆነ ነጠላ አብሮ ተደርጎለታል። ይህ ልብስ እንግዲህ እንዳያችሁት በመረጣችሁትና በአማራችሁ ዲዛይን እጅግ በጣም ቆንጆ አድርገን ሰርተ ነው ዋጋው 22,000 ብር ነው። ወደ ቀጣይ ስንመጣ ደግሞ አሁንም እንደምታዩት እጅግ በጣም ቆንጆ የሆነ ሰፊ ደረጃ ቀሚስ ነው ይዤላችሁ የመጣሁት። ይሄ ደረጃ ቀሚስ እንደምታዩት እንግዲህ መሀል ላይ ትልልቅ ዳይመንዶች ከቀይና ከዛዛ ሰማያዊ ውስውስ ጋር ተደርጎ የተሰራ 2 ከለር፣ ነገር ግን እጅግ በጣም ዲዛይኑ ከለር አቀማመጡ እጅግ በጣም የሚያምር ቆንጆ ውበት ያለው ልብስ ነው። መነኑ 2 አይን ጽድት ያለ 2 አይን መነን አብሮ ተደርጎለታል። እንደምታዩት እንግዲህ ደረጃውም ከስር ሰፊ ደረጃ አለው። ከታች ደግሞ እንደምታዩት እንግዲህ ቆንጆ የሆነ ሰፊ ነጠላ አለው። ነጠላው እውነት ለመናገር የትልቅ ቀሚስ ነጠላ ነው የሚመስለው። እጅግ በጣም ሰፊ ነጠላ ሙሉ ዲዛይኑ ከዚህ ጋር ያለው ከቀሚሱ ጋር ያለው ሙሉ ዲዛይን አብሮት ነጠላው ላይ ተደርጎለታል። ይህ ልብስ 2 ከለር ነው። እጅግ በጣም የሚያምር ልዩ ዲዛይን አብሮት ተደርጎለታል። ነጠላው ተጣፍቶ መለበስ የሚችል እጅግ በጣም ሰፊ ነጠላ አብሮት አለው። ይህ ልብስ በወደዳችሁት ዲዛይን እጅግ በጣም ቆንጆ አድርገን ሰርተነው 20,000 ብር ነው። አሁንም እንግዲህ እንደምታዩት እጅግ በጣም የምታምር መካከለኛ የሆነች ሽክፍ ያለች ቆንጆ ጥለት ነው ይዤ የመጣሁት። ሰማያዊ ከወርቃማ ውስውስ ጋር ተደርጋ ትንንሽ ቀይ ጣል ተደርጎባት የተሰራች ዲዛይን ነች። የመሃል ስፋቷ እስከ 12 ሴንቲሜትር የሚረዝም ሲሆን ዳርና ዳር ላይ ያለው ጉብጉብ ደግሞ እንደምታዩት በጣም ሰፊ የሚባልም አይደለም። ከታች ደግሞ እንደምታዩት ነጠላዋ በጣም ቀጭን የሚባልም አይደለችም፣ ሰፊ የሚባልም አይደለም፣ መካከለኛ ከጥለቱ ጋር ማች ሊያደርግ የሚችል ቆንጆ ነጠላ አብሮ ተጥሎለታል። ዲዛይኑ እንደምታዩት እንግዲህ መሀል ላይ ፍላወር ተደርጎ የተጣለ ሲሆን የፍላወሩ ግማሾች በዚህ በኩል የፍላወሩ መሀል ላይ ከተደረጉት መደብ ጋር አብረው ገብተዋል። እንግዲህ እንደምታዩት ዳርና ዳር ጉብጉቧ ደግሞ ሰንሰለት ወርቃማ ውስውሷ በሰንሰለት መልኩ እጅግ በጣም በምታምር ዲዛይን አብራ ትጥላለች። ይህ ልብስ በወደዳችሁት ዲዛይን እኛ ደግሞ ቆንጆ አድርገን ሰርተ ነው ዋጋው 15,000 ብር ነው። ኦርደር አድርጉ። አሁንም እንግዲህ እንደምታዩት ሞቅ ደመቅ ያለች እጅግ በጣም የምታምር ጽድት ብላ የተሰራች ምን ልበላችሁ በጣም የምታምር ዲዛይን መሀል ላይ ፍላወር ቅርጽ ያላት ዲዛይን ተደርጋ አረንጓዴ ከቬጅ ጋር ከፒንክ ከለር አለው 23 ቁጥር ቢጫ አለው፣ ኦሬንጅ አለው፣ ብዙ አይነት ከለሮች ከፍላወሮቹ ላይ ተጥለውለት ዳርና ዳር ጉብጉቦቹ ደግሞ በ2 ከለር አረንጓዴ ከወርቃማ ጋርና ቬጅ ከለር ከወርቃማ ጋር ተደርጎ እጅግ በጣም ድምቅ ያለች ለትንንሽ መካከለኛ ፕሮግራም ላላችሁ ሰዎችም እጅግ በጣም ደመቅ ልታደርጋችሁ የምትችል ቆንጆ ዲዛይን ያላት ጥለት ነች እጄ የመጣሁት። እንደምታዩት እንግዲህ ነጠላዋም እጅግ በጣም የምታምር ቆንጆ ነጠላ አብሮ ተደርጎላታል። ይህ ልብስ ሰፊ ነጠላ ቆንጆ የሆነ 2 አይን መነን ከደብል መነን ጋር አድርገን እኛም ሰርተ ነው በወደዳችሁት በአማራችሁ ዲዛይን ቆንጆ አድርገን እኛ እንጠበብበታለን። እናንተ የሚጠበቅባችሁ ማዘዝ ብቻ ነው። ከየትኛውም የዓለም ጫፍ ብትሆኑ በመረጣችሁትና በአማራችሁ ዲዛይን እኛ ቆንጆ አድርገን ሰርተን መላክ እንችላለን። እናንተ የሚጠበቅባችሁ ኦርደር ማድረግ ነው። ይህ ልብስ 15,000 ብር ነው። አሁንም እንግዲህ እንደምታዩት እጄ ላይ የያዝኩት ቀሚስ እጅግ በጣም የሚያምር ቀጭን ዳርና ዳር ጉብጉብ መሀል ላይ በሰፊ ደረጃ የሚያማምሩ ደማቅ የሚባሉ ከለሮች አብረው ተጥለውለታል። ልብሱ እንግዲህ ደማቅ ከለር ምርጫችሁ ለሆነ ይበልጥ ሞር አሪፍ አድቫይስ እሰጣችኋለሁ። እንግዲህ ይህንን ልብስ እንድትመርጡ መሀል ላይ እንግዲህ እንደምታዩት ነጭ ሰማያዊ ከወርቃማ ውስውስ ጋር ተደርጎ እዚህ ጋር ደግሞ በቢጫ በቀይ በሰማያዊ ብዙ አይነት ከለሮች በዳይመንድ ተደርገው እዚህ ጋር ደግሞ ኤክስ ተደርገው በትንሽ ዳይመንድ ተጥለዋል። ይህ ልብስ እንግዲህ እንደምታዩት እንደተለመደው 2 አይን መነን ነው። መነኑ 2 አይን መሆኑ ለምን ጠቅማል ካላችሁ መነኑ ቶሎ እንደዛኛው እንደ ድሮ መነን እንዳንድ አይኑ ቶሎ እንዳይሳሳና ሲታጠም ወር
ጥንካሬ እንዳይኖረው ይሆናል። ይሄ ደግሞ ሁለት አይን መሆኑ ጥንካሬ ይበልጥ አሪፍ እንዲሆን የሚያደርገው ነገር ነው እና እንግዲህ እንዳያችሁት መካከለኛ የዲዛይኑ ግማሽ ተደርጋ በቀጭኑ ነጠላዋ ላይ ዳይመንዷ ተጥላለች። ይህ ልብስ በወራጅ ሆኖ የሚሰራ ቀሚስ ነው። ምክንያቱም እዚህ ጋር ያለችው የአንዷ ወርድ ፊት ለፊት ላይ የምትሰራበት ቀጭኗ የጉብጉቧ ዳይመንድ ዲዛይን ነው እዚህ ጋር ያለችው እና በወራጅ ሆኖ በወራጅ ከፈለጋችሁ በመስቀል ከፈለጋችሁም በፍላወር ተደርጎ ዲዛይኑ መሰራት ይችላል። እላይ አንገቱ ላይ ደግሞ እናንተ የወደዳችሁት 4 ማዕዘንን ቪ መሆን ይችላል። የተለያዩ ቅርጾችን ዲዛይን ተደርገው በአማራችሁ ቆንጆ አድርገን ሰርተን ዋጋው 18 ሺህ ብር ነው። በመቀጠል እንግዲህ አሁንም እንደተለመደው ቆንጆ የሆነ ቆንጆ በጣም አበዛውባችሁ እንግዲህ ምንም ማድረግ አልችልም። እጅግ በጣም የሚያማምሩና የተመረጡ ቆንጆ የሆኑ ለቤታችን ይመጥናሉ ይሆናሉ ያልናቸውን አሪፍ ልብሶችን ይዘን ስለምንመጣ ነው 10 ቆንጆ እያልኩ ምደጋግምባቸው። እንግዲህ እንደምታዩት እንግዲህ ይህ ልብስ መሀል ላይ ትልልቅ ዳይመንድ በመስቀል የታጀቡ ውስጥ ላይ ቢጫ ከለር፣ ቀይ ከለር፣ ሰማያዊ ከለር እና ጥቁር ከለር አብሮ ተደርጎለት በአረንጓዴና በጥቁር ተደምድሞ የተሰራ እጅግ በጣም ትልልቅ የሆነ ቆንጆ ዳይመንዶች ተጥለውለት እዚህ ጋር ደግሞ እንደምታዩት ሶስት ወርቃማና ነጭ ወርቃማና ቢጫ ወርቃማ ተወስውሶ በቀይና በጥቁር ዳይመንዶች ታጅበው እጅግ በጣም ፌሮስቲ ከለርም አለው ቆንጆ የሆኑ ዲዛይኖች እንደ አብስትራክት ነገር ተደርገው ተጥለውለታል። ታችም እንደምታዩት እንግዲህ ደረጃው ላይ የነዚህ ቅርጾች እዚህ ጋር አብረው ተደግሞ ተጥለዋል። እንደምታዩት እንግዲህ ልብሱ ጽድት ያለ ሁለት አይን ቀሚስ ነው። ሰፊ ነጠላ አብሮ ተሰርቶለታል። እንደምታዩት እንግዲህ ነጠላው የዳይመንዱ የሙሉ የመሃል ዳይመንዱ ግማሹ ዲዛይን ከግማሽ የነዚህ አብስትራክቶቹ ዲዛይን ጋር አብሮ ተጥሏል። ይህ ልብስ እንግዲህ እንዳያችሁት ሰፊ ነጠላ ከሰፊ ደረጃ ቀሚስ ጋር ጽድት ብሎ የተሰራ ሁለት አይን መነን ቆንጆ አድርገን ደግሞ እኛ ፊኒሽንጉን አሪፍ አድርገን ሰርተ ነው በወደዳችሁት ዲዛይን ዋጋው 20 ሺህ ብር ነው። ይህ ልብስ እንግዲህ እንዳያችሁት እጅግ በጣም ቆንጆ የሆነ ላይን የሚማርክ ጉጉቦቹ ላይ በወርቃማና ጎመኒ ወርቃማ ውስውስ ወርቃማ ነጭ ወርቃማና ቢጫ ወርቃማ ተወስውሶ የተሰራ እጅግ በጣም የሚያምር መሀል ላይ ደግሞ እንደምታዩት አቮካዶ፣ በርገንዲ ከለር፣ አረንጓዴ ከለር አለ፣ ቢጫ ከለር እጅግ በጣም የሚያማምሩ ሰማያዊ ከለር ከፌሮስቲ ጋር ታጅበው እጅግ በጣም ቆንጆ ሆኖ የተሰራ ዲዛይን ነው። ነጠላውም እንግዲህ እንደምታዩት ቆንጆ ነጠላ አለው። ሽክፍ ያለች እጅግ በጣም የምታምር ቆንጆ ነጠላ አብሮ ተሰርቶላታል። ይህ ልብስ እንግዲህ እንዳያችሁት በመረጣችሁት በወደዳችሁት ዲዛይን ተሰርቶ ዋጋው 15 ሺህ ብር ነው። እንደምታዩት እንግዲህ አሁንም ደረጃ ቀሚስ በሁለት ከለር ተደርጎ የተሰራ ፒንክ እና አረንጓዴ ከወርቃማ ጋር ተወስውሶ ሙሉ ፒንክ ከለር ተደርጎ እጅግ በጣም በአማረ መልኩ መሀል ላይ በትልልቁ መስቀል ቅርጾችን እየያዙ የሚሄዱ ትልልቅ ዲዛይን አለው። የመሀል ዲዛይን የመሀል ጥለት ስፋቱ እስከ 20 ሴንቲሜትር የሚረዝም ሲሆን ዳርና ዳር ላይ ደግሞ እንደምታዩት እንግዲህ ፒንክ በአረንጓዴ ብሎክ ተደርጋ በዚግዛግ ዲዛይን እጅግ በጣም ቆንጆ ሆና ተጥላለች። መነኑ ጽድት ያለ ሁለት አይን መነን ሲሆን ነጠላው ደግሞ እንደምታዩት ሙሉ የመስቀሏ ዲዛይን ነጠላውም ላይ አብራ ተጥላለች። እንደምታዩት እንግዲህ ልቅም ብላ እጅግ በጣም ባማረ መልኩ ቆንጆ ሆኖ ተጥሏል። ይህ ልብስ እንግዲህ እንዳያችሁት በመረጣችሁት ዲዛይን ሁሌም እንደምንለው እናንተ በወደዳችሁት የአሰራር አይነት እኛ ደግሞ ቆንጆ አድርገን ጽድት አድርገን ሰርተ ነው ዋጋው 15 ሺህ ብር ነው። በመጨረሻም እንግዲህ የቪዲዮ የመጨረሻ የሆነውን ነዶ ይዤላችሁ መጥቻለሁ። ይሄ ነዶ ደረጃ የሚባል አይደለም፣ ከላይ አንድ ቀጭን ደረጃ አብሮ የተደረገለት ስለሆነ ነው ላሳያችሁ የወደድኩኝ። እንደምታዩት እንግዲህ ከስር እጅግ በጣም ሰፊ የሆነ ሙሉ ሰፊ ጥለት የሚባል ነው። ከላይ ደግሞ ቀጭን መሀል ላይ ስፔሷ 5 ሴንቲሜትር የምትሆን ስፔስ ያላት ከመነኗ በላይ ሆኖ ተሰርቶለታል። እንግዲህ እንደምታዩት እንደ ደረጃ ተደርጎ መሀል ላይ እጅግ በጣም የሚያማምሩ የዳይመንድ ዚግዛግ ሆኖ ዳይመንዶቹ ተቀምጠዋል። ውስጥ ላይ ደግሞ እንደምታዩት እንግዲህ መስቀሎቹ አብረው እጅግ በጣም በአማረ መልኩ ይሄ ልብስ ድምቅ ያለ አብሽ ከለር፣ ፌሮስቲ ከለር፣ ሰማያዊና
ቢጫ ከለር አብሮ ተቀላቅሎ ተሰርቶለታል። እንደምታዩት እንግዲህ ከስር ከጉቡ መሀል ላይ የተደረጉት የፌሮስቲና የጥቁር የአብሽ ከለሮቹ ከለር አቀማመጥ መስቀል ሆኖ የሄዱባቸው መንገዶች እጅግ በጣም ቆንጆ ውበት እንዲሰጠው አድርጎታል። ይሄ ልብስ ሰፊ የሆነ ቆንጆ ነጠላ አብሮ ተካቶለታል። 2 አይን መነን ነው። እኛ ደግሞ ከ2 አይን መነኑ ላይ ቆንጆ አድርገን ደብል መነን አድርገን በወደዳችሁት በአማራችሁ ዲዛይን ሰርተ ነው። ዋጋው 25 ሺህ ብር ነው። ተመልካቾቻችን ለዛሬ እንግዲህ ይዘናቸው የቀረብናቸው ሰፋፊ የደረጃ ቀሚሶች እነዚህን ይመስላሉ። ባያችሁትና በሰማችሁት ነገር ላይ ሀሳብ አስተያየት ካላችሁ ኮሜንት ልታደርጉልን እንደምትችሉ ስናገር በደስታ ነው። በሳምንት እንግዲህ እጅግ በጣም የሚያማምሩ ቆንጆ ዲዛይኖችን ወደ እናንተ ይዘን የምንቀርብ ይሆናል። ፔጃችንን ሰብስክራይብ ያደረጋችሁ ጠብቁን። ወዳችኋለሁ። ቻው ቻው።